እየቀረጽኩ ነው ብዬ ቪዲዮውን እንትን ብለዋል። ኦኬ ስታስ ጉድ ቪዲዮ ጠፍቶ ነበር። ደክሞኛል። በማሳክቲ ነው እዚያው ብረቱ አያችሁታ። ሰው ወደዚህ እንዳይጠጋም ያግዛል። የእግረኛ መንገዱ ይታያችኋል። ታዲያ ነው የሚታያችሁ ከሆነ ይሄን ብረቱ ሰው እንዳይጠጋ ወደዛም ያግዛል። ከዛ ውጭ ደግሞ ከደከማችሁ ደገፍቱንበታላችሁ ትይዙ ያዝ አድርጋችሁ ትማችኋላችሁ። ከፊት አሁን አያችሁት ዲሴብል ልጅ ይዞ ካር እየገፋ እየሄደ ነው። የገፋ ሳይሆን እየነዳ bicycle is coño. ይሄ አካባቢ ፋብሪካዎች ምናምን የነበረበት አካባቢ ነው በፊት እነሱን አንስቶ ነው ይሄን ቦታ የሰሩት ማለት ነው። ኦሎምፒክ ሲመጣ እነሱን አስነስቶ ይሄ ቦታ የተሰራ ማለት ነው። አሁን እዚህ ቤቶች የምታያቸው ፊት ለፊት ያሉት ለእንትን የተሰሩ ናቸው። ለኦሎምፒኩ የተሰሩ ቤቶች ናቸው። አትሌቶቹ ምናምን ያሉበት ማለት ነው። ይሄ ህንፃ የምታዩት የሳይክል ነው። ሳይክል የቤት ውስጥ ሳይክል ነው ያለበት። እነዚህ የምታያቸው የስፖርተኞች ምናምን እንትን ይመስለኛል ካልተሳሳትኩ።
Okay. Whew. Number one is just concrete, but it's beautiful. He's doing the job. እነዚህ አሁን አፓርትመንቶቹ እንደምታዩት ሲዲስክ ለኦሎምፒኩ የተሰሩ ሌላ ምንድነው ስም ሰፈር ስም እናርግበት ስም ሰፈሩ በየመታጠፊያው ስም መለጠፍ እንረሳለን። ስም መለጠፍ ያስፈልጋል እንዳለ አካባቢ ወደ እንትን ስመለስ ለኦሎምፒክ ተብሎ ተሰሩና የተወሰኑ ቤት ተጨመሩበትና ሸጡት። አሁን ሰዎች ይኖሩበት እንደምታዩት is very beautiful area ቆንጆ ቦታ ነው። አሁን እኛ ሀገር አሁን ችግሩ ምንድን ነው? ሜይ ቢ የጫካ ፕሮጀክት ትንሽ እንትን ሊያስተካክል ይችላል። እዚህ አሮጌ ቤት ይኖራል፣ ከዛ ምን የመሰለ ህንፃ ይኖራል፣ ከዛ ምናምን የተቀላቀለ ነው። ይሄ ሄልፊ እንትን አይደለም። ለንደን አዲሱ ለንደን እንበለው አሁን ይህን አያችሁት? ይሄ መኪና መግቢያ ነው። ግን አንደኛ ዲዛይኗን ያት እንደምታዩት ዲዛይኗ መኪና ማቆም ትችላለህ። አንድ መኪና ያቆማል። ከዛ ደግሞ እንትን የእግረኛ መንገዷን ከዛ እግረኛ ስትሻገር ምንም ሳይታወቅብህ ነው የምትሻገረው። እንትን አይደለም ምንም ሳይሰማ ነው የምትሻገረውና ቬሪ ቢዩቲፉል ነው። እንትን አይደለም ይሄ አንድ መኪና የሸው አንድ መኪና ማስቀመጫ፣ አንድ ዛፍ፣ ከዛ ሌላ መኪና ማስቀመጫ፣ ሁለት መኪና ማስቀመጫ ማቆሚያ ሶሪ፣ ከዛ ዛፍ አለ እንደምታዩት። ከዛ እንዲህ ይሄኛው አያችሁት አስፓልት የነበረ ግሪን ያደረጉት ማለት ነው። እንደምታዩት አላላ አያችሁት? ይሄናውን አስፓልት የነበረ ቦታ ነው። አስፓልቱ ይቀነስ ተብሎ ዛፎች ተተከሉበት። ሉክ ቢዩቲፉል። የምትሰፈር እጥቻ አላውቅም። ታውቃላችሁ? በዚህ ትምህርት ቤት አለ መሰለኝ። ብዙ ድምጽ ይሰማኛል። ነው ሌላ ፓርክ አለ እዚህ። ግን ወደዚህ ትንሽ ልበልና ወደ ፓርክ እመለሳለሁ። ባትሪም የለኝም ወይ በሌላ ቪዲዮ እንትን አሳያቸዋለሁ። ሌላው እንትን ክፍተቱን እዩ። ከአንዱ ህንፃ ወደ አንዱ ህንፃ ያለው ክፍተት እዩ። አየር ይገባበታል። ከአንዱ ህንፃ ወደ ህንፃ መንግስት ቦታ ሲሰጥ ይህን ያክል ግሪን አድርጉት ብሎ ለግሪን የሚሆነው ቦታ ማስከፈል የለበትም። በነፃ መስጠት አለበት ለግሪን ኤሪያ ማለት ነው። ከዛ ደግሞ ግሪን ኤሪያ ላይ መዋሉ እንትና መከታተል አለበት። ይህ አረብ ሀገር ነው የሚመስለው፣ ለንደንም አይመስልም ይሄ ቦታ በነገራችን ላይ። እስከ ወደዚህ ሄድ ለንደን አይመስልም ይሄ ቦታ። ለንደን እንደዚህ ያለችው ለንደን የድሮ ቤቶች ምናምን ናቸው። እኔ የድሮ ቤቶቹ ነው የምወደው። እንደምታዩት ናችን ትንሽ የፓርክ አለች እዚህ። እዚህ ሀገር እንትን በሮቹ እንደምታዩት እንትን መስተዋት ናቸው። መስተዋቱ ብትሰብሩት ቤት ትገባላችሁ ማለት ነው። ኦኬ ያው በር ደግሞ ረጅም ሜይ ቢ ይሄኛው የሆነ ነገር ይኖራል። ኦኬ እዚህ ቴኒስ አለ። ኳሳችሁ ይዛችሁ መታችሁ ትጫወታላችሁ።
ኦኬ እዚህ ማንሸራተቻ አለ፣ የልጆች ማንሸራተቻ። ኦሎምፒክ ፓርክ ጫካ አሁን ይህን ይመስላል ተብሎ ነው የሚጠበቀው። እኔ በእኔ እይታ ይህን ከዚህም ሞር ጫካ መሆን አለበት ብዬ ነው የማስበው። ጫካ ተብሏል እንግዲህ ስልክ የምንቅረጻት ሞር ዲዛይን ያያችሁት እንደ እንጨት ነው እንትን የሚለው ላቪት። እዚህ ልጆች ማጫወት ያለ ይላለ እንታይት። ኦኬ ቆሻሻ መጣያ አያችሁት? ከአስፓልት እኩል ነው እንትኑ የእግረኛ መንገዱ። ጫካ እንግዲህ ይሄኛው ይህን ከመሰለ በጣም በጣም አሪፍ ነው የሚሆነው። ሳንፍላወር እንደምታዩት ሄሎ ካሜራ በየቦታው አለ። በሩ እንደምታይ ነው። ኦኬ በጣም very beautiful, beautiful, very good, very nice. I love that. I think so 1 million ወይ ከ2 ሚሊዮን ምናምን የሚደርስ ይመስለኛል ለዚህ ቤት ለመግዛት። በጣም ቆንጆ ቦታ ነው። በጣም ስፖርቱ አለ፣ ሁሉም ነገሩን ያለው። እዚህ ደግሞ የሆነ ችግር አለ። ፖሊሶች እንደምታያቸው ነው። ፕሮብለም A beautiful dog. በዚህ በኩል እዛ ህንፃዎቹ ትንሽ እንትን ብለዋል።
ብዙ ጊዜ ኦኬ። ይሄኛው ደግሞ እንትን ሌላ ማጫወቻ ነው እንደ እንትን ጋር ያላያችሁት እንደ ስፖንጅ ነገር ነው እንትኑ በነገራችን እንትን ይላል ቢወርቁም ትንሽ እንትን የሚላቸው ይመስለኛል። ይሄኛው እንትኑ ጋር ያለው ማነው ካሳንቺስ አይቻለሁ። እዛም ሌላ አለ አያችሁ እንደምታዩት። ግን ወደዚህ በኩል ሊሄድ መሰለኝ። ኦኬ እንደምታዩት ነው ቦታው በቂ ፓርኪንግ አለው። ተማሪዎች አሉ በዚህ በኩል። ስለዚህ እኔ በዚህ ልሄድ በዚህ ልሂድ። የሰፈር ለንደን አይመስልም እውነት ለመናገር ናት ለንደን። ጫካ አሁን የሚሰራው እንደዚህ በቃ 4 1 3 4 5 ነው የኛው። እርግጠኛ ሊፍት ይኖረዋል። ሊፍት ግዴታ ነው። 4 ፍሎር ምናምን ሲሆን ሊፍት ግድ ነው። አንደኛም የሆነ ሊፍት ያስፈልጋል እዚያ ጋር ነው። ምክንያቱ ራይት ነው እና ገተ ነው። አሁን ዛፎቹን አያችሁት? ዛፎቹ ነው አሁን ዛፎቹን ፀሐይ ነው ያለው። አሁን ኃይለኛ ፀሐይ ነው ያለውና ግን ትንሽ አስፓልቷ ስትሻገር ያገኘና ከዛ በዚህ በኩል ዛፍ አለ፣ በዛ በኩል ብዙ ዛፍ የለውም። ስለዚህ ወደዚህ ትመጣለህ፣ ምክንያቱ ጥላው ስለምትፈልግ ማለት ነው። ጥላዋን ትፈልገህ ወደዚህ ትመጣለህ። ፀሐይ ከፈለክ መቀቀል ከፈለክ ወደዛ በኩል ትሄዳለህ። በዚህ በኩል አንድ ቢዝነሶችም ይታዩኛል። እዛ ትንሽ የሱቅ አለ እዛ በኩል በኮርነር ትንሽ ሬስቶራንት አለች፣ አሳ ቤት። ስፋቱን ከአንድ ህንፃ ወደ አንድ ህንፃ ያለው ስፋት፣ የመኪኖቹ ፓርኪንግ፣ በቂ የመኪና ማቆሚያ፣ ዛፉ የኛ ሀገር ከዚህ ሀገር ማለት ነው። የኛ ሀገር የዚህ ሀገር ሶስት ጊዜ ይሆናል። እንዲያው ወደ 4 ይጠጋል። ግን አንድ ሰፈር እንኳን እንደዚህ የለንም። 3000 ዓመት 3000 ዓመት 3000 ዓመት 3000 ዓመት 3000 ዓመት ያልተገዛ ምናምን አለ። እንደዚህ ሰፈር ምን ያክታል? አሁን ህንፃዎች እኮ እየተሰሩ ነው። ግን ህንፃዎች እየተሰሩ መንግስት ለምንድን ነው ትንሽ ማት አይቀናም ወይ ነው? እንቀናለን ይላሉ አብይም ጨምሮ ጠቅላይ ሚኒስትሩም ጨምሮ እንደዚህ ስናይ ምናምን ይላሉና ልክ እንደዚህ ሀገራቸው ላይ ማስመጣት አለባቸው። አያቸው ሲሻገር ምንም ሳላስበው ነው የሚሻገረው። ምክንያቱም እንትኑ ይመቻል። የእግረኛው እግርን ማንሳት አይጠበቅብህም ወደ ላይ ማለት ነው። ሳታነሳ ስለምትል ይመቻል ማለት ነው። እዚህ አሁን 2 ደረጃ ነው ያላት፣ እጅ መደገፍ ያለው
በሁለት ደረጃ እንኳን ማለት ነው። ሁለት አንድ ሁለት ሴት ይሄኛው አሁን መስኮቶቹን ያቸው እነዚህ መስኮቶች ኢትዮጵያ ቢሆን ኖሮ ቆርቆሮ ምናምን አድርጎ ይሸፍኗቸው ነበር መስኮቶቹ። በነገራችን መስኮት፣ ድሽ፣ የውሃ ታንከር እነዚህ ነገሮች መንግስት እንትን ማለት መከልከል አለበት ብዬ ነው የማስበው እኔ። ካልሆነ እንትን አይሉም እና ይህ ሰው ከፊቴ ሳይክል መንገድ አለ። ሰፊ ነው ሳይክል መንገድ ግን እዚችን ማያችሁት ሌላ ፓርክ አለ። እዚህ እንደገና ወንበሮች አሉ። እዛችን ቁጭ ልበልና ሻይ ውሃ ምናምን ልጠጣኔ ውሃ ጠጣ ላርግ ስንቀመጠው ይዛች ያቺኛው ሞርጥን አላት መሰለኝ። በዛ ውሻ ምናምን ይታየኛል። ወደዚህ በኩል ውሻ አለ የሚያራጥ፣ ወደዚህ ደግሞ ወንዝ ይመስለኛል።